ሰላም ጤና ይስጥልኝ። ሱባለው ቃሊ ሰሎሞን ፍሮም ኢኬኤስ ሴልስ ማርኬቲንግ። ዛሬ የምንወያየው በጣም ወሳኝ ስለምንላቸው ሳፍ ወይም ደግሞ ሱቴብል፣ አክሴፕቴብል እና ፊዚብል ስለምንላቸው ቤዚክ ነገሮች ናቸው። እነዚህ ማለት ቢዝነስ ስትራቴጂ ፍሬምወርክ ናቸው። ምን ለማለት የዲሲሽንን ኢቫሉዌት ለማድረግ በዋነኝነት ስራ ከጀመርን በኋላ ስራችን ውጤታማ ነው ወይስ አይደለም የሚለውን ነገር የምንገመግምበት። አሁን ብዙ ባይዞ በጣም ፌል የምናደርገው ስራ አንገመግምም። በዘልማድ ልክ በተለመደው ትሬንድ ዝም ብሎ ማስኬድ ነው እንጂ ብዙ ድርጅቶች ኢቫሉዌት አያደርጉም። ያ በመሆኑ ኢቫሉዌት ባለማድረጋቸው ኮሬክሽን ባለመውሰዳቸው ፌል የሚያደርጉ ብዙ ድርጅቶች ስለሆኑ ስፔሻሊ ለድርጅት ባለቤቶችና ለሊደርሺፖች ይሄንን ይጠቅማል ብዬ አምናለሁኝ። በአጠቃላይ እንግዲህ ስትራቴጂ ፍሬምወርክ ሶስቱ ናቸው። እነዚህ ሶስቱ አንድን ድርጅት ለማዳን ወይም ደግሞ ድርጅቱ ያለበትን ስታተስ ለማወቅ ከምንችልባቸውና ከምንገመገምበት አንዱ ዲሲሽን ኢቫሉዌት የምናደርግበት ያው ሳፍ ይባላሉ። እንግዲህ የመጀመሪያው እነዚህን ማወቅ ከቻልን ወይም ደግሞ እነዚህን መረዳት ከቻልን ድርጅታችን ሴቭ እናደርጋለን። ዞሮ ዞሮ የምንሰራው ለትርፍ ነው ያዋጣል ወይስ አያዋጣም የሚለውን ነገር በአጠቃላይ ሂደቱን የምንገመግምበት ያው ፍሬምወርክ ስትራቴጂ ሳፍ ይባላሉ። የመጀመሪያው ሱቴቢሊቲ ነው። አሁን ሱቴቢሊቲ ስተዲ ይባላል። እንግዲህ አንድ ድርጅት ከተመሰረተ በኋላ ያለበትን ስታተስ ለመገምገም ምርጫችን ወይም ስትራቴጂያችን ልክ ነበረው የሚለውን ለመገምገም ይሄ የምንጠቀምበት ሜካኒዝም ነው። ባለፈው ኦዲት ሬቲ ስንል ድርጅት ስራ ለመጀመር ከመግባታችን በፊት ወይም ስራ ልንጀምር ምንድነው ዛሬ ኢቫሉዌት የምናደርገው መጀመሪያ ያስችለናል የሚለውን ነገር አይተናል ባለፈው። ዛሬ ደግሞ የምናየው የጀመርነው ስራ አክሴፕተብል ነው ወይ ወይም ፊዚብል ነው ወይ የሚለውን ነገር እያንዳንዱ እናያለን ማለት ነው። እንግዲህ እንደነገርኳችሁ እነዚህ ነገሮች ሶስት ነገሮችን ማወቅ ለአንድ ቢዝነስ ሊደር ኢምፖርታንት ነው ብዬ አምናለሁኝ። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አብሮነታችን እናሳድግ። ቀጥታ ወደ ውይይቱ ስንገባ የመጀመሪያው ሱቴቢሊቲ ስተዲ ይባላል። እንግዲህ ሱቴቢሊቲ ስተዲ ማለት ምን ማለት ነው? ሱቴቢሊቲ ስተዲ ስንል ምንድን ነው? ተስማሚ ነው ወይ ነው ባይዞ ይሄ ከኤንቫይሮንመንት አንጻር በአጠቃላይ ከምንሰራው ስራው በሁሉም ዘንድ ምቹ ነው ወይ፣ ለመስራት የሚያስችል ኢንቫይሮንመንት አለ ወይ፣ ከኤንቫይሮንመንት ጋር የሚኖረው ኢንተራክሽን ቢዝነሳችን ምን ይመስላል፣ በአጠቃላይ ፊት ያደርጋሉ ወይ፣ ልንሰራ ከምናስበው ነገር ጋር ፊት ያደርጋሉ፣ ስትራቴጂያችንን አቺቭ እንድናደርግ ማድረግ ይችላሉ የሚለውን ነገር የምናጠናበት ሱቴቢሊቲ ስተዲ ነው። ምቾት ፊት ያደርጋል አያደርግም፣ ቢዝነሱ አብሮን ራን ያደረገ ቢዝነሱ ለማስቀጠል የሚያስችል ነባራዊ ሁኔታ አለ ወይ የሚለውን ነገር የምናጠናበት አንደኛው እና ዋነኛው ሱቴቢሊቲ ስተዲ ነው። ይሄንን ካለፍን በኋላ ሁለተኛው ምን ይሆናል? አክሴፕቴቢሊቲ ስተዲ ነው። አክሴፕቴቢሊቲ ስተዲ ምን ማለት ነው? አክሴፕቴብል ነው ወይ? አክሴፕቴብል በምን? በስቴክ ሆልደርስ፣ ለምሳሌ ሼርሆልደርስ ሊሆን ይችላል፣ ሰራተኞች ሊሆን ይችላል፣ በአጠቃላይ ሁሉም ማኔጅመንቱ ሊሆን ይችላል፣ በማህበረሰቡም ዘንድ ሊሆን ይችላል። አክሴፕቴብል ነው። በነገራችን ላይ ለምሳሌ ሰራተኞቹ አክሴፕት ያደርጉት አቺቭ ማድረግ አይቻልም። ስለዚህ አክሴፕቴቢሊቲ ስተዲ የሚያስፈልገው ለዚህ ብዙ ጊዜ ስራ ሲሰራ በሁሉም ዘንድ ተቀባይነት አለ ወይ፣ ለሁሉም ግልጽ ሆናል ወይ፣ ሁሉም አምኖበታል ወይ የሚለውን ነገር የምናይበት አክሴፕቴቢሊቲ። ሪስክን አናሊሲስ የምናደርግበት፣ ሪስኩ ሚቲጌት ይደረጋል ወይ፣ ሪስኩ ማኔጅ ይደረጋል ወይ የሚለውን ነገር ሁሉ የምናየው አክሴፕቴቢሊቲ ስተዲ ላይ። በአጠቃላይ አክሴፕቴቢሊቲ ስተዲ ማለት ስቴክሆልደርስ፣ በአጠቃላይ ኦርጋናይዜሽን ሊኖሩ ይችላሉ፣ ስታፍ፣ ሁሉም ሰው አክሴፕት አድርጎታል የሚለውን ነገር የምናጠናበት አክሴፕቴቢሊቲ ስተዲ ይባላል። ሌላኛው እንግዲህ ሳፍ ብያለሁ። ሶስተኛው እና የመጨረሻው ፊዚቢሊቲ ስተዲ ነው። ፊዚቢሊቲ ስተዲ ላይ ስንመጣ ብዙ ጊዜ በነገራችን ላይ አይዲያው ጥሩ ሆኖ ፊዚብል ካልሆነ ምን ይሆናል? ፌል ያደርጋል። አይዲያው እጅግ በጣም ቆንጆ ሆነና ፊዚብል ካልሆነ ግን ፌል ያደርጋል። ስለዚህ ፊዚቢሊቲ ስተዲውን ማወቅ ያስፈልጋል። ለምን እንዴት ነው የምናጠነው? ምንድነው በራሱ ፊዚቢሊቲ ስተዲ ምንድነው የሚያጠነው? ፊዚቢሊቲ ስተዲ የሚያጠነው በአጠቃላይ ምን መሰላችሁ? ኢንፑትን ወደ አውትፑት እንቀይራለን። ፕሮሰስ አድርገን አውትፑት ክሬት ማድረግ እንችላለን ወይ? አር ዊ ካፓብል ለሱ ለማድረግ ችሎታው አለን ወይ? ስኪሉ አለ? ሁማን ስኪል፣ ሰፕላዩ፣ ቴክኒካል፣ ቴክኖሎጂው፣ ሲስተሙን ማኔጅ ማድረግ እንችላለን ወይ ነው? እያደረግነው ነው ወይ ነው? ኦልሬዲ ኤግዚስት ያደረገ ድርጅት ነው፣ ይሄን እያደረግነው ወይ? ለዚህ ለቴክኖሎጂው፣ ለስኪሉ ወይም ደግሞ ፕሮዳክቲቭ ለማድረግ ፕሮዳክቱን አውት ለማድረግ ወይም ደግሞ ፕሮዳክቱን ወደ ረቨኑ ለመቀየር የሚያስችል ቴክኒክ አለን ወይ የሚለው ነገር እናቀበት ፊዚቢሊቲ ስተዲ። as I told you whatever is good idea if it's not feasible ፌል ያደርጋል። ኦል ኢን ኦል አይዲያውም ጥሩ ነው፣ አክሴፕተብል ሆኖ ፊዚብል ካልሆነ ባና። አጠቃላይ ግን አንድ ድርጅት ስትራቴጂያችንን ወይም ደግሞ ያለንበት ሂደት የምንገመግምበት ስትራቴጂክ ፍሬምወርካችን ይባላል። ዲሲሽናችንን ኢቫሉዌት ለማድረግ እየሰራን ያለውን ነገር ኢቫሉዌት የምናደርግባቸው እነዚህ ሶስት ነገር ናቸው። እንደነገርኳችሁ የመጀመሪያው ሱቴቢሊቲ ስተዲ ይባላል፣ ሁለተኛው አክሴፕቴቢሊቲ ስተዲ፣ ሶስተኛው ፊዚቢሊቲ ስተዲ ይባላል። በዚሁ ስላዳመጣችሁ አመሰግናለሁ። በዚሁ አጋጣሚ ላይክ፣ ሰብስክራይብ በማድረግ አብሮነታችሁን ያሳያል።